የምታመልጭ መስሎሽ ነበር? ሰይፈ ናፈኩሽ አይደለ? ያለሁበትን በምን አወክ? ሁሉም ቦታ ሰዎች ያሉኝ ሰው ነኝ። አብረን እንድንጠፋ እኮ ደጋግሜ ጠይቄሽ ነበር። እኔ ማንንም አልፈልግም። እባክህ ብቻዬን ተወኝ። ማሬ፣ ሁሉም ነገር እኮ በነበሩበት ደስ የሚል ውበት ነበራቸው። ሰይፈ እኔ መሄድ አልፈልግም። ወደሽ ነው የምትሄጂው? እኔ እዛ ማጡስ ቁጭ ብዬ አንቺ እዚህ ትዝናኛለሽ። በቃኝ። ወደዛ ቤት ተመልሼ መግባት አልፈልግም። እዚህ ምን የቀበርሽው ነገር አለ? በቃኝ። እስከዛሬ አስቀየምከኝ፣ ይበቃኛል። ገና ምን አይተሽ? ከታገሽኝ ከዚህ በላይ መኖርሽን እስከምትጠይ ድረስ ነው ማረግሽ። ሰምሪ የኔ ቆንጆ ደህና ነሽ? ደህና ነህ? ደህንነት ካሉት በጣም ደህና ነኝ። መጠጡ ግን አልበዛም? ኖ ገና መጀመሪያ እኮ ነው። ሶስተኛ ቢኒ ራስህን እየጎዳህ ነው። አይደለም፣ መልካሙን ጊዜ እያስታወስኩ። አንቺም ዘና ህይወት እኮ እንደዚህ ነች። አንዳንዴ መልካሙን ነገር እያስታወስሽ ዘና ትያለሽ። በቃ መጠጥ ከመች ጀምሮ ነው አስታዋሽ የሚያደርገው? እኔ እንጃ አላውቅም። ማቀው መጠጣት ብቻ። ማይን ብትሆን እንደዚህ መጎዳትህን አፈልግም። ምን ዋጋ አለው? አሁን ሁሉም ነገር ዝብርቅርቅ ብሏል። አንድም ቀን ልትለኝ የፈለገችውን እንኳን በስርዓት ሳላዳምጥ እኮ ነው ሄደችው። ዋናው ነገር በህይወት መኖሯ ነው። ድምጿን ደግሞ በስልክ ሰምተዋል። ቀጥሎ ማድረግ ያለብህን ነገር አስብ። ዋናው ነገር እኔን ለመቅጣት መወሰኗ ነው። እሺ ምን ልታደርግ ወሰንክ? ምንም። መቼስ ራሴ ሲጥ አድርጌ አላጠፋ። ቢኒ ምን እየሆንክ ነው? ራስም ሰብስብ እንጂ እንዴ! እባክህ ሰይፈ ተወኝ። ለፖሊሶቹ ጥፋተኛ አለመሆኔንና ጫፍሽን እንዳልነካውሽ መስክረሽ አብረን ወደ ውጭ እንበራለን። ቆይ ግን ያላሳዝንህም? ያንተ ክፋት ሳያንስ የቢኒና የሳምሪ ቅርበት፣ ሁላችሁም ጎርታችሁኛል። እባካችሁ በቃ ብቻዬን ተውኝ። ምንድነው ያልሽው? ቢኒና ሳምሪ ከኔ ጀርባ የሚያደርጉት ነገር አለ? ሂድና እነሱን ጠይቃቸው። እኔ ግን አዲስ ህይወት መጀመር ነው የምፈልገው። ስለ ቢኒና ሳምሪ የምታውቂውን ነገር በጠቅላላ ንገሪኝ እኮ ነው የምልሽ። ይዋደዳሉ። ሳምሪ እውነቱን ልትነግረኝ ባትችልም እኔ ግን ደርሼበታለሁ። ግን ደግሞ ምንም ማድረግ አልችልም። በቃ እኔ ለስቃይ የተፈጠርኩ ሰው ነኝ። አንቺ ለስቃይ የተፈጠርሽ ነሽ። እኔን እንዴት ቢደፍሩኝ ነው? ነይ አሁን ያየሽውን ሁሉ ሄደሽ ትመሰክሪያለሽ። ይኸውልህ መናገር ከጀመርኩኝ ግን ያንተን ጉድ ጭምር ነው እሺ የምዘከዝከው። አሁን ምንድነው የምለው? ድንገት ተነስቼ ከዚህ ቤት ብጠፋ ከማህደር ጋር ይያዝብኛል። ምንድነው ማድረግ ያለብኝ? ትንሽ መቆየት አለብኝ።
መቼስ ፖሊሶች እንደማይቀድሙኝ ተስፋ አደርጋለሁ። ወይኔ ሰይፈ፣ የእነዚህ ኪስታዎች መጫወቻ አሉን። ወይኔ ወይኔ። ማየት ነው ያለሽው? በህይወት እንደምናገኝሽ ተስፋ አደርጋለሁ። ሰይፈ እዚህ አልጋ ላይ አፍኖ ቀብሯት ይሆን? አረ ምኑን ነው ያሰብኩት? ወንድሜ በስተመጨረሻም ወደ ህይወት ተመለስክ። እንዴት ነው ባክ? በጠዋቱ ነቃ ብለሃል። መሄድ አለብህ። በዚህ ጠዋት ምንድን ነው የምትለኝ? ሂድ ብለህ እየተጨቃጨከኝ ነው? አይደለም፣ ከዚህ ቤት ውጣ። ወንድሜ ምን ሆነሃል ዛሬ? እኔ ምንም አልሆንኩም። የማይሆን ነገር ሳይፈጠር ከዚህ ቤት ውጣ። ቆይ ምንድን ነው ችግርህ? ላደረክልኝ ነገር ስል ምንም ላላደርግህ እችላለሁ። መሄድ ግን አለብህ። ምን? ዋሽተኸኛል። ሚስቴን ጎድተሃታል። እንድጠረጥራት አድርገኸኛል። አሁን ይኸውልህ ሌላ ነገር ሳይከተልህ ከዚህ ቤት ለቀህ ውጣ። እና ለዚህ ብለህ ነው እኔን ውጣ የምትለኝ? ከዚህ በላይ ምን ማረጋገጫ ፈለግ? ካሞን ብሮ፣ እኔ እናንተ እኮ ከጓደኝነትም በላይ ወንድማማቾች ነን። እኔ ከዚህ ቤት መውጣት ለእኔ ቢግ ዲል አይደለም። አንተ ግን አፍህን ሞልተህ ውጣልኝ ስትል ልጅነትህን ነው የሚያሳየው። ይኸውልህ ድምፅህን መስማት አልፈልግም። አፍህን ዘግተህ ውጣልኝ። እኔ እኮ የስልከርኩ መስሎሽን በጣም ደህና ነኝ። ምንም አልሰከርኩ። ቢኒ በጣም ተጎድተሃል። እንደው ከመቼው ጊዜ በላይ በጣም ሰላም ነኝ። አይመስለኝም። ሳምሪ አንቺ እኮ በጣም ልዩ ነሽ። አንተም ቢኒ። የኔ ቆንጆ ሳምሪ፣ የኔ አበባ ነሽ። አንተም ቢኒ ነይ እንጂ ምንድን ነው? ነይልኝ፣ ቁመሽ ነይ የኔ ቆንጆ ነው። ይሄ ትክክል አይደለም። አንተ እኮ ባለ ትዳር ነህ፣ ሊያውም የጓደኛዬ ባል። አውቃለሁ፣ ግን ምንም ግን አያስፈልግም። ተኛ በቃ፣ ደህና ደር። እባክሽን ትተሽኝ አትሂጂ። በቃ ተኛ። አንቺ ከሌለሽበት እኮ አልጋው አይሞቅም። ይቅርታ ቢኒ፣ መሄድ አለብኝ። ወዴት ነው የምትሄጂው? ወደ ቤቴ። አንቺ ሰክረሻል እንዴ? ከዚህ ሰዓት በኋላ? አይ የሚጠብቁኝ እንግዶች አሉብኝ። ካሞን ዛሬ ከኔ ገፈታ እንበል። አይሆንም፣ ደህና ደር። እንዴ ሰብሪ፣ አንቺ ሰብሪ! ወይኔ ቢኒ፣ ሁላችሁም ገደል መግባት ትችላላችሁ። ትሽ ምን አይነት ህይወት ነው? ወይኔ ሰይፍ አንበሳ፣ የማንም ዝንብ መጮች አሉን። ይብላኝ ለሱ። እኔ ወይ ሆቴል አድራለሁ ወይ ደግሞ እዛው ውጭ እሄዳለሁ። እንዴት ቢንቀኝ ነው ይሄ ዝምባም? ከቤት ይውጣልኝ ይበለኝ።
ወይኔ ሰይፈ የምርግማ ይሄን እያገዝኳት ነው። ለምንድን ነው ማግዛት? ቢኒን ወድጄዋለሁ። ቢኒ እንድታገኘው ለምን ታውቁላት? ትክክለኛ ነገር ነው ማድረግ ያለብኝ ወይስ ለኔ የሚጠቅመውን ነገር? የኔ ጥፋት አይደለም የቢኒ ነው። እንደወደው መፍቀድ አልነበረበትም። ልዩ ሰው እንደሆነ እንዳስብ ካደረገኝ በኋላ ለማይሄ ግድ ባይኖረው ተጠያቂ ልሆን አልችልም። ሁሉም ጥለውኝ ሄደዋል። ብቻዬን ነኝ። ህይወት እንዲህ ነች። አንዳንዴ ባዶ ሜዳ ላይ ብቻህን ጥላት ሄዳለች። አንቺ ብቻ ኑሪልኝ። ቢኒ ደህና ነህ? ደህና ነኝ። እንዴት መጣሽ? በጣም ስለተጨነኩ ልጠይቅ መጣሁ። ሳምሪ፣ አንቺ በጣም ጥሩ ጓደኛ ነሽ። አመሰግናለሁ ቢኒ። አንተም እኮ ምርጥ ሰው ነህ። አይመስለኝም። ሚስቴ ጥላኝ ሄዳለች። ጓደኛዬ ግን አልተቀየረችም። አትዘን ቢኒ፣ ሁሉም ነገር መልካም ይሆናል። የኔ ውድ፣ አንቺ ብቻ ነው የቀረሽኝ። ቢኒ ምን እያደረክ ነው? ልቀቀኝ እንጂ። ሳምሪ፣ እኔና አንቺ ለዘላለም አብረን እንኖራለን። አዝናለሁ ቢኒ፣ እንደዛ አይሆንም። ይሆናል የኔ ውድ። ለምን እኔና አንቺ አንሳው እንጂ የምትፈልገው ሰው ሊሆን ይችላል። እኔ የምፈልገው ማሂን ማግኘትና ይሄን ያህል ነገር ለዚህን ያህል ጊዜ ለምን እንደደበቀች ማወቅ ነው። እሱም ፖሊሶቹ እየደረሱበት መሆኑን አስባለሁ። አንተ ወደ ራስህ ተመለስ። አንቺ ራሱ ለምን እንደዚህ እየሆንሽ እንደሆነ አላውቅም። ማህደር ፈታኛለች። ለምን እንደዚህ ትሆኛለሽ? ምን እስከሚሆን ነው የምጠብቀው? ምኑን ነው የምጠብቀው? ይህን ስልክ ሽንት ቤት ወስጄ ልክተተው እንዴ? ሰላም ነው፣ አናግሩት። ሄሎ፣ ሆስፒታል? የት ሆስፒታል ነው? ሄሎ፣ እባክህ ለ3 ቀን በረራ የለም ብለው እኮ መለሱኝ። አረ እንደ ሀገር ነው እንጂ ያላደገ ሀገር መሄድ የሚያስጠላኝ እኮ ለዚህ ነው። ቆይ መልሼ እደውልልሃለሁ። የሆነ ስልክ እየገባብኝ። ሄሎ ሳምሪ፣ እንዴ ሰው ስልክ ማውራት አይችልም እንዴ? ጨቀጨቅሽኝ እኮ። ምነው ናፍቆት ያላስቀምጣለሽ እንዴ? ምን አይሆንም ማለቴ እንዴት ሊሆን ቻለ? መጣው ሰውነቷም ላይ ከባድ ጉዳት አለመኖሩ ተመስገን ነው። ሌላው ቀላል ነው። እንዴት ነው ቀላል የሚሆነው? ምንም ነገር እኮ አታስታውስም። ያው በጊዜ ሂደት ልታስታውስ እኮ ትችላለሽ ቢኒ። ለዚህ ደግሞ መብሰሰል አይገባም። ሐኪሞቿ ግድ ስላሏትና የሰርጋችን ቪዲዮ ስላየች እንጂ አምናኝ ራሱ እዚህ አትመጣም ነበር። እና ምን ይሻላል? ምን እንደሚሻለኝ ታውቃለህ? አንተ ምንድነው የምታስበው? ለ2 ሳምንት ያክል ስትፈልጋት የነበረችው ሚስት ድንገት ቤት ከተባለች። በቃ ስለሱ ብቻ አታመሰግነው? ልንፋታ እኮ 1 ቀን ብቻ ነበር የቀረን።
ይገባሻል ግን የማወራው? እንዴ አሁን በዚህ ሁኔታ ላይ ሆነ እንዴት ነው ስለ ፍቺ የምታስበው? እና ምንድን ነው የማስበው? ለጠበቃ ከፍያለሁ ሁሉም ነገር ሊያልቅ አንድ ቀን ብቻ ነው የቀረው ብላኝ እኮ ነው የጠፋችው። እንዴ እና ሚስቴ ናት ብዬ ላስብ ነው ወይስ እንዴት ነው? እንደተፋታን ነው የማስበው? ቢኒያውን ተረጋጋ። ፍቺ ምናምን የምትለውን ነገር እርሳውና አሁን ማሂ የምታግዝበት ጊዜ ነው። ፖሊሶቹ ምን አሉክ? የተወሰነ ነገር ጠየቋት። ምንም ግልጽ የሆነ ነገር የለም። ያን ያክል የተጠናከረ መረጃ የለንም ብለው ሄዱ። ምን ሆኜ ነው አለቻቸው? ስለምን እንደሚያወሩ አታውቅም። ማሂ ስለኔ ምን አለች? ሲያስጨንቀኝ ነበር። መግቢያ መውጫ ሰጥቶኛል ስትል ነበር። ልግደለው እንደ እያለች ነበር። ምንም ነገር ማስታወስ አትችልም። አይገባህም እንዴ? ማለት በቃ ደህና ሁን። እና አንቺ እየተጫወትሽብኝ ነው? ምንድነው የምፈልገው? ያ ማይረባስ ስለኔ ምን እያለ ነው? ድጋሚ ቢኒን እንደዛ ብትለው ጸብ ከኔ ጋር ነው። እሺ ስሚ፣ ገንዘብ ስለምሰጥሽ እኮ ነው የምትላላኪው። ይገባሻል አይደል? እሺ አሁን ምንድነው የምትፈልገው? እንዴት አድርጎ አናንቆ እንዳባረረኝ መቼም ታውቂያለሽ። ያን ድምጽ ከሰማ በኋላ ምን ማድረግ ነበረበት? የሞት አፋፍ ላይ ሆኖ ህይወቱን ጎትቼ የመለስኩለት እኔ ነኝ። አሁን ግን ጠገበና ከቤት ይውጣልኝ አለኝ። አንተ ያደረከው ነገር እንደ ጽድቅ የሚቆጠር ሆኖ ነው? እሱ እንዴትም ይቆጠር፣ ለኔ ግን የሚገባኝ ይሄ አልነበረም። ለነገሩ ልክ ነህ። ማለት ልክ መሆን አትፈልግም እንዴ? እያሾፍሽብኝ እንደሆነ አውቃለሁ። ቢኒ ስላንተ የሚያስብበት ጊዜ ላይ አይደለም ያለው። የማህደር መገኘት ምን ማሰብ እንዳለበት ግራ ጋብቶታል። ምኑ ነው ግራ የሚያጋባው? ምክንያቱም ቢኒ የሚያስበው ጥላው እንደሄደች ነው። ለሁሉ ነገር ስታደርጋት አለመናገሩ ለሱ መሆኑን አልተዋጠለትም። ለሱ ብላማ አይደለም እና ደስተኛ ስለነበረች ነው። ከኔ ጋር ያሳለፈችው እያንዳንዷ ደቂቃ ደስተኛ ነበረች። በሽተኛ። የት ነው የምትሄጂው? ከዚህ በላይ ካንተ አይነት እብድ ጋር ራሱ ማሳለፍ ማበድ ነው። እሱም በኋላ ታብራሪያለሽ። አሁን ካፌ ቁጭ ብለን እናውራ። ደህና ሳምሪ፣ አንቺ ሳምሪ! ኧረ ጥጋ ምንድነው የሆንከው ቢኒ? ልጅቷ እኮ ለይቶላታል። እያበደች እኮ ነው። ማለት እዚህ ሳይሆን አማኑኤል ነበር መውሰድ የነበረብን። ምንድነው የተፈጠረው? ሰይፈን ስታየው እንደ ሰይጣን እኮ ነው ያደረጋት። ፎቶውን አሳይቼ ታውቂዋለሽ ወይ ስላት ቤቱን አንቀጠቀጠችው። ትውስቷ ተመልሶላል ሊሆን ይችላል። ተነስታለች እንዴ? አላውቅም። እንዴ ቁርስም አልሰራህላት? ትቀልጃለሽ እንዴ? ዘላኔን ብትበላኝስ? ሌሊትን ራሱ እንዴት እንዳሳለፍኩ እኔ ነኝ የማውቀው። እና ምን አለችክ? ምንም። እየጮኸች በሩን ዘግቼ ወጣሁ። እኔን የምታስታውሰኝ ይመስልሃል? ግን ትናንት አላገኘሻትም እንዴ? ቢሮም ቤትም ስመጣ እኮ ተኝታ ነበረ። እኔን ያላስታወሰችኝ አንቺን ማን ስለሆንሽ ነው የምታስታውስሽ? የድሮ ነገሮችን እኮ ልታስታውስ ትችላለች ስላልከኝ ነው። እና ከሚገባሽ በታች ከምችለው በላይ እስኪወድሽ ልቤ በስከኝ ስቃይ ፍቅር ካንቺ ብሶ እንጂ ደጋገመኝ በወድሽ አልሰለችህ አለኝ። አዲሱን የቴዲ አፍሮን ዘፈን ሰማሽው? ቴዲ አፍሮ? አዎ ማሂ፣ እሱ እኮ ከ10 ዓመት በፊት የወጣ ዘፈን ነው። ይቅርታ ማሂ፣ ላስከፋሽ ፈልጌ አይደለም። ቆይ እሺ እኔ ማን ነኝ? ይሄ ሰውዬስ ማን ነው? ቆይ መቼ ነው ያገባሁት? መች ነው አብረን መኖር የጀመርነው? በቃ በጣም ብዙ ሀሳቦች ወደ አእምሮዬ እየመጡ በጣም ነው የሚረብሹኝ። እሺ ቆይ እናቴስ? ወንድሞቼስ? ብቻ ግን በጣም ብዙ ነገር ነው የሚያስጨንቀኝ። በቃ ድብልቅልቅ ነው እያለብኝ ያለው። አይዞሽ፣ ሁሉም ነገር ቀስ እያለ ይስተካከላል። አንቺ ግን እንዴት ሰምተሽ መጣሽ? ምኑን? ያለሁበት ነዋ።
እኔ ሲጀመሪት እንዳለሁኝ ራሱ እኮ አላውቅም። እኔን ታስታውሽኛለሽ እንዴ? አዎ እንዴ አንቺንማ እንዴት ትረሳሻለሁ? ጓደኛዬ አይደለሽ? አብረን አይደለ እንዴ የምንማረው? ስላስታውሽኝ ደስ ብሎኛል። ትምህርቱ ግን ምን ባለሙያ ነኝ ብለሽ ነው? ጨርሻለሁ። እሺ ተይው፣ አትጨነቂ። ዋናው የምታስታውሽው ሰው መኖሩ ነው። የቀረውስ? ቤተሰብስ? እነሱን ቀስ በቀስ አገናኝሻለሁ። ለጊዜው ግን እነሱ ጋር መሄድ አንችልም። ለምን? ማሂ ደግሞ ሁሉን ነገር እኮ ቶሎ ማወቅ ስለሌለብሽ ነው። ከባድ ኃላፊነት እኮ ነው የሰጠሽኝ። ማለት ያ ሁሉ ታሪክ ሰብስቤ ላንቺ ማስረዳት አለብኝ። ቢያንስ እንኳን የሀገሪቱ ጠቅላይ ሚኒስቴር እኮ ዶክተር አብይ መሆኑን ማወቅ አለብሽ። የምርሽን ነው? ክቡር ጠቅላይ ሚኒስቴሩ አቶ መለስ ዜናዊ ነው የሚባሉት? ምን ያክል ከባድ የቤት ስራ እንዳለብኝ አየሽ? የሁሉም ማስረዳት አለብኝ። እሺ ቁርሳችንን እንስራ። ከሚገባሽ በላች ከምችለው በላይ